አንድ ሰው ባላጠፋው ጥፋት ይከሰስና ለረጅም ዓመታት እስር ቤት ይቆያል። ይህ ሰው ምን አጥፍቶ ነው? ሰላም፣ እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ነገ ሌላ ፊልም እንድሰራላችሁ ሞራል እንዲሆነኝ ሰብስክራይብ ያደረጋችሁ ይህንን ፊልም ጀምሩት አደራላችኋለሁ። የላይክ ምልክቷን ሳትጫኑ ይህንን ፊልም እንዳትጀምሩት። ፊልሙ ሲጀምር በ1987 አለባማ ወደምትባል ከተማ ይወስደናል። እዚህ ከተማ ውስጥ የሚኖር ጆኒ ዲ የተባለ ሰው አለ። ዛፎቹን እየቆረጠ ለተለያዩ ተግባራት እየሸጠ በዚህ ነው የሚተዳደረው። አንድ ቀን ከስራ እየተመለሰ ያለ ለምን እንደሆነ በማይታወቅ ምክንያት ፖሊሶች ያስቆሙታል። ጆኒ ዲ በፖሊሶች የተያዘው ረንዳ የተባለች የ18 ዓመት ወጣት ገለሃል ተብሎ ነው። ጆኒ ዲ ይህንን ተግባር እንዳደረገው ጠንከር ያለ ማስረጃም ሆነ ምንም አይነት ምክንያት ፖሊሶች የላቸውም። ነገሮች ሳያስበው በቅጽበት ነው የሆኑት። ወዲያው ፍርድ ቤት ይቀርብና የሞት ቅጣት ይወሰንበታል። እናም የሞት ቅጣት የተወሰነባቸው ሰዎች ቅጣታቸውን ወደሚጠባበቁበት እስር ቤት ይላካል። ጆኒ ዲ እንደዚህ ነገሮች ጥምም ያሉበት የቆዳ ከለሩ ጥቁር ስለሆነ ነው። የተወሰኑ ዓመታት ይቆጠራሉ። ከዚያም ብራያን የተባለ ጠበቃ ያስተዋውቀናል። ብራያን ሃርቫርድ ዩኒቨርሲቲ ውስጥ የጠበቃ ተማሪ ነው። እናም ብራያን ከመመረቁ በፊት አንዳንድ ሰዎች መስራት ስላለበት ወደ እስር ቤት ይሄድና ሄንሪ የሚባል ሰው ይተዋወቃል። ሄንሪ ብራያንን ትንሽ ፈርቶት ነበረ። ብራያን ግን በተረጋጋ መንፈስ ሄንሪን እያወራው ነው። እናም ብራያን አውቃለሁ የሞት ቅጣት ተወስኖብሃል፣ ግን ጉዳይ ድጋሚ እንዲታይ ማድረግ የሚችል አቅም አለኝ ብሎ ይነግረዋል። ሄንሪ ትንሽ ረፍት ይሰማዋል። ከዛሬ ነገ ይገሉኛል እያለ በመጠባበቅ ላይ ነው ያለው። እናም እነዚህ ሁለት ጥቁር ሰዎች በጣም ተግባብተው መጨዋወት ይጀምራሉ። ይሄ ጥሩ ጊዜያቸው በአንድ ነጭ ፖሊስ ይበጠበጣል። ፖሊሱ እስረኛውን አንቋን ጠልጥሎ ከተቀመጠ ወንበር ያስነሳዋል። እናም ብራያን በመሃል ጣልቃ ሊገባ ሲል እስረኛው ተው ችግር የለውም የሚለውና መዝሙር መዘመር ጀመረ። ብራያን ነጫጭ ፖሊሶቹ ጥቁር እስረኛዎችን እንዴት እንደሚያንገላቱ ሲያይ በጣም ነበረ ልቡ የተሰበረው። ከ2 ዓመት በኋላ ብራያንም ከሃርቫርድ ይመረቃል። በጣም በጥሩ ውጤት። በጣም ትልልቅ ቢሮዎች ጥሩ ገንዘብ እንከፍልሃለን ብለውም ጥሩ የስራ ዕድል ያቀርቡለታል። እሱ ግን አልፈልግም ብሎ ሌላ መንገድን የመረጠው። እናም አለባማ ወደምትባለው ከተማ ጉዞውን ይጀምራል። አለባማ የሚገኝ አንድ እስር ቤት ውስጥ ጥቁር አሜሪካኖች የሞት ቅጣት እየተጠባበቁ ነው ያሉት። ለነሱ ፍትህ ለማግኘት ይወስናል። ብራያን በስህተት ክስ የተመሰረተባቸው ሰዎችንና ጠበቃ መቅጠር የማይችሉ ሰዎችን አላማው ያደርጋል። ብራያን አለባማ ከደረሰ በኋላ ኤቫ የምትባል ሴት ይተዋወቃል። ኤቫ ልታግዘውና አብረው ልትሰራ ተስማምታለች። እሷም እንደሱ በስህተት የተከሰሱ ሰዎችንና ለረጅም ጊዜ የሞት ቅጣት ተወስኖባቸው የሞት ቀናቸውን የሚጠባበቁ ሰዎችን ለመርዳት ትልቅ ፍላጎት አላት። እናም ቢሮውን ሊያከራያቸው የተስማማው ሰውዬ ልክ የስራቸውን አላማ ሲረዳ ሐሳቡን ይቀይራል። ሰውየው እንዴትም አድርገው ሊያሳምኑት ቢሞክሩ ሐሳቡን አልቀይርም አለ። እኔ የወንጀለኞች ተባባሪ አይደለሁም ብሎ ነበር የመለሰላቸው። ስለዚህ ቢሮ መከራየት ስላልቻሉ ኤቫ ቤቷን እንደ ቢሮ ለመጠቀም ተወስናለች። ምሽት ራት እየበሉ ያለ ኤቫ እዚህ ስራ ውስጥ ለምን እንደገባች የራሷን ምክንያት ትናገራለች። አንድ ጊዜ ጋዜጣ ላይ አንድ ጥቁር አሜሪካዊ ጠበቃ ቀጥሮ ለራሱ መከራከር ስላልቻለ የሞት ቅጣት እንደተፈረደበት አንብቤያለሁ እና በጣም ነበር ልቤ የተሰበረው አለችው። የሚቀጥለው ቀን ብራያን ስራውን ይጀምራል። አለባማ ወደሚባለው እስር ቤት ይሄዳል። 6 የሞት ቅጣት የተፈረደባቸውን ሰዎች ለመጠዋወቅ። እስር ቤት ያሉ ፖሊሶች ብራያን ጠበቃ ቢሆንም ጥቁር በመሆኑ ምክንያት በጥሩ ሁኔታ አይደለም ሲመለከቱት የነበረው። እናም ሙሉ ልብስህን አውልቅና ትፈተሻለ፣ ሳትፈተሽ አትገባም ይሉታል። እስከዛሬ የትኛውንም ጠበቃ ወደ እስር ቤት ሲመጣ እርቃኑን ፈትሸው አያውቁም። እሱ ጥቁር ስለሆነ ብቻ ነው ይሄ ነገር እየደረሰበት ያለው። ብራያንም አማራጭ ስለሌለው ልብሱን እንዳለ ያውልቅና ይፈተሻል። ከፍተሻው በኋላም እስረኞቹን ያገኛቸዋል። መጀመሪያም ያገኘው ሀርበርት የተባለ ሰው ነው። ቀጥሎ ደግሞ የተዋወቀው ጆኒ ዲ ነው። በፊልሙ መጀመሪያ ያለምንም ጥፋቱ የታሰረው ሰው። ጆኒ ዲ ምንም አይነት ተስፋ የለውም፣ ህጉ ለእንደኔ አይነት ሰዎች ምንም አይነት እድል የለውም ብሎ ራሱን አሳምኗል። ጆኒ ዲ
ብራያንን ያስጠነቅቀዋል። የኔ ኬስ በጣም አደገኛ ነው፣ ይህንን ኬስ ከወሰድክ ብዙ ነገር ሊያጋጥም ይችላል ይለዋል። ጆኒ ዲ እንደሚለው ከሆነ አንተ ነገሮችን ማየትና መረጃ መሰብሰብ ስትጀምር ወዲያውኑ ጥቃት ሊደርስብህ ይችላል፣ ስለዚህ እባክህ ይህንን ኬዝ አትውሰድ ይለዋል። ብራያን ግን ጆኒ ዲን ምንም እንዳያስብና ሁሌም ካጠገቡ እንደሚቆም ይነግረዋል። ጆኒ ዲም ያለምንም ማስረጃ እንደታሰረ ለብራያን ይነግረዋል። አሻራም ሆነ ሌላ ማስረጃ አልተገኘብኝም፣ ግን እንዲሁ መንገድ ላይ ተገኝቼ አንተ ጥፋተኛ ነህ ብዬ ነው የታሰርኩት ይላል። ግን አንድ ሰው ያላየውን አየው ብሎ መስክሯል። ከዛም ጆኒ ዲ እንዳለው ከሆነ አሁን አንተን ለማመን ዝግጁ አይደለሁም የሚለውና ብራያንን ጥሎት ተነስቶ ይሄዳል። የዛኑ ቀን ነው ብራያን ስለ ጆኒ ዲ ነገሮችን ማጣራት የጀመረው። እናም የሚቀጥለው ቀን ጠዋት ብራያን ለኢቫ የሚገርምሽ ነገር ጆኒ ዲ ባላጠፋው ጥፋት ነው መሰለኝ የታሰረው አላት። ጆኒ ዲ ልጅቷን ሲገላ ይቻለው ብሎ የመሰከረው ሰው ማይልስ ይባላል። ለረጅም ጊዜ ጥፋት በማጥፋት ሲታሰርና ሲፈታ የቆየ ሰው ነው። እናም ብራያን ወደ ቶሚ ይሄዳል። እናም ስለ ጆኒ ዲ ጉዳይ ማውራት ይጀምራል። ቶሚም እኔ እዚህ ቤት ከመቀጣሪ በፊት ነው እሱ ሰው ውሳኔ የተወሰነበት ብሎ ለብራያን ሊያስረዳው ይሞክራል። ቶሚም ለብራያን ያስጠነቅቀዋል። ጆኒ ዲ በከተማው በጣም የምትወደድ ልጅ ነው የገደለው። እናም ይህንን ክስ ድጋሚ መክፈት በጣም ብዙ ሰዎችን ሊያስቆጣ ይችላል ብሎ ለብራያን ይነግረዋል። ብራያንም ችግር የለብኝም ትክክል መስሎ ስላልታየኝ ክሱን እንደ አዲስ ልከፍት ወስኛለሁ ይለዋል። ብራያንም እኔ ስለ ሰዎች ምቾት አይመለከተኝም፣ ግን ስለ ፍትህ ይመለከተኛል፣ ፍትህ ሰፍኖ ማየት ነው የምፈልገው ብሎ ለቶሚ ይነግረዋል። ከዛም ብራያን የጆኒ ዲን ቤተሰቦች ለመተዋወቅ ይሄዳል። እናም ሚስቱ ሚኒን ይተዋወቃታል። ቤት ውስጥ ያሉ ሰዎች የጆኒ ዲ ቤተሰቦች በጠቅላላ ጆኒ ዲ ይህንን ነገር አላደረገውም ነው የሚሉት። ይሄ ወንጀል ተፈጸመ በሚባልበት ቀን ጆኒ ዲ አብዛኛውን ጊዜ ከቤተሰቡ ጋር ነበር ያሳለፈው። እናም ሁሉም ከነሱ ጋር እንደነበርና ምን ሲያረግ እንደነበር ተራ በተራ ለብራያን ማስረዳታቸውን ቀጠሉ። እናም ሚስጥር ብሎ የደበቁትንም ነገር ሁሉ አልቀራቸውም፣ ለብራያን እየነገሩት ነው። ከረጅም ዓመታት በፊት ጆኒ ዲ ከአንድ ነጭ ሴት ጋር ግንኙነት ጀምሮ እንደነበርም እናም እቺ ሴት ያገባች ሴት ነበረች። እናም ጆኒ ዲ በነጩ ማህበረሰብ ጥሩ ስም የለውም። የጆኒ ዲ ሚስት እኔን ትቶ ከአንድ ነጭ ሴት ጋር ግንኙነት መጀመሩ እኔም በጣም ቢጎዳኝም ግን ባሌ ነፍሰ ገዳይ አይደለም ትላለች። በኋላም ብራያን ዳርኔል ከተባለ ሰው ጋር ያወራል። ዳርኔል የጆኒ ዲ የጓደኛው ልጅ ነው። ዳርኔል እንደተናገረው ከሆነ ወንጀሉ የተፈጸመ ቀን ይሄ ልጅ ከማይልስ ጋር አብሮ ነበረ። ማይልስ ያየው ነገር የለም። እናም ማይልስ በጣም ትልቅ ወንጀል ፈጽሞ ስለነበረ ይህንን የውሸት ምስክርነት ሲሰጥ እሱ ላይ ሊከፈት የነበረው ክስ ሙሉ ለሙሉ ይቆማል። በመጀመሪያም ዳርኔል በጣም ፈርቶ ነበረ። ብራያንን መርዳቴ ሌላ ችግር ውስጥ ሊከተኝ ይችላል ብሎ ፈርቶ እነዚህ ያገኛቸው አዳዲስ መረጃዎች ለብራያን እንደ ግብአት ናቸው። እናም ጆኒ ዲን ለማየት ወደ እስር ቤት ይሄዳል። ጆኒ ዲ በብራያን ብቃት በጣም እየተደሰተ መጥቷል። ቤተሰቡን ሊያይ እንደሄደ ከቤተሰቦቹ ወሬ ሰምቷል። እናም በእርግጠኝነት ይሄ ልጅ ጆኒ ዲን ሊረዳው እንደሚፈልግ እየተረዳ መጣ። ሃርቫርድ በጣም ትልቅ ዩኒቨርሲቲ ነው። ከዛ ተመርቀ መተ ለምን እንደኛ አይነት ሰዎችን ልትረዳ ፈለክ የሚለው ነገር ለጆኒ ዲ ጥያቄ ሆኖበታል። ብራያን ይህንን ግልጽ ለማድረግ ለጆኒ ዲ አንድ ታሪክ ይነግረዋል። አያቴ ምንም ባላጠፋው ነገር ነው የተገደለው። እናም ለሱ ፍትህ ለማግኘቴ እስካሁን ይቆጨኛል ይለዋል። እናም ጆኒ ዲ ይስማማል ድጋሚ ክሱ እንዲከፈት። ምሽት ላይ ኤቫ ከማይታወቅ ሰው ስልክ ይደወልላታል። እናም ጆኒ ዲ መርዳት ማታቆሚ ከሆነ ቤትሽን ነው የምናፈነዳው ይሏታል። የሷም የቤተሰቧም ህይወት አደጋ ላይ ቢወድቅም ኤቫ ማቆም አልፈለገችም የምታደርገውን ነገር። ብራያንና ኤቫ ስራቸውን ይቀጥላሉ። መጀመሪያም ለማድረግ የወሰኑት ስለ ጉዳዩ የሚያውቅ ሰው ከተማ ውስጥ አፈላልጎ ማግኘት ነው። ግን ሁሉም ስለ ጉዳዩ ቢያውቅ ደፍሮ ፊት ለፊት ወጥቶ የሚናገር ሰው አልተገኘም። የሞተችዋ ልጅ ቤተሰብ በጣም ሀብታምና ረጅም እጅ ያላቸው ሰዎች ናቸው። ግን አንድ ሰው ፈቃደኛ ይሆናል ስላለው ነገር ለመናገር። ይህ ሰው በቀድሞ ህይወቱ ፖሊስ ነበር። የዚህ ፖሊስ ተግባር ለኤቫና ለብራያን ትንሽም ቢሆን ተስፋ ሰጣቸው። ኤቫና ብራያንም አንድ ቤት ይከራዩና ቢሮአቸውን መገንባት ይጀምራሉ። የጆኒ ዲ የጓደኛው ልጅ ማይልስ
የመሰከረው ምስክር ውሸት እንደሆነ ፍርድ ቤት ቀርቦ ሊመሰክር እንደሆነ ሲሰሙ ሰዎች ከስራ እንዲባረርና ባላጠፋው ጥፋት እንዲከሰስ ያደርጉታል። እሱም በጣም ተናዶና ሆድ ብሶት ያለውን ነገር ለብራያን እያስረዳው ነው። እናም ብራያንን ይቅርታ ይጠይቀዋል። መመስከር አልችልም፣ ህይወቴ በጣም እየተመሰቃቀለ ነው አለው። ብራያንም በነገሮች በጣም ይበሰጫጫል። እናም የፖሊሶቹን ዋና አዛዥ ለማግኘት ይሄዳል። እናም በፖሊሶቹ ሁኔታ የተረዳው ብራያን የሱን ስራ ለማጨናገፍ ጉድጓድ እየቆፈሩለት እንደሆነ ነው። እናም በዚህ አጋጣሚ ለብራያን መርዶ ይነግሩታል። ክሱን ለመክፈት ያቀረብከው ጥያቄ እኮ ውድቅ ሆኗል፣ አላወቅም እንደ ይሉትና ትንሽ ሳቅ ይሉበታል። ብራያን በጣም ከፍቶትና ተናዶ ቢሮውን ለቆ ይወጣል። እንደዚህም ሆኖ ብራያን አሁንም ተስፋ አልቆረጠም። ነገሮችን ለማውራት ድጋሚ እስር ቤት ይሄዳል ጆኒ ዲ ጋር። በኋላም አንድ ነገር ለማድረግ ይስማማሉ። ጆኒ ዲ ላይ የመሰከረውን ማይልስን ከጆኒ ዲ ጋር ለማገናኘት ብራያንም ማይልስን ያገኘዋል። መጀመሪያ ማይልስ ስለ ጆኒ ዲ ሲወራበት መመለስ አልፈለገም ነበር። ብራያን ተስፋ መቁረጥ አልፈለገም። በተደጋጋሚ እየጠየቀው ማይልስ ነገሮችን እንዲያወራ ያደርገዋል። እናም ማይልስ እንደተናገረው ከሆነ ፖሊሶች ትክክለኛውን የልጅቷን ገዳይ ከማግኘት አንድ ሰው ላይ ነገሩን ለጥፎ ነገሮችን ማለባበስ ነበር የመረጡት ይለዋል። እናም ብራያን ማይልስን ካገኘው በኋላ ጭራሹኑ ስራውን በደንብ መስራት ይጀምራል። ፖሊሶች ብዙ መረጃዎችን ብራያን እንዳያገኝ ደብቀው ነበር ያስቀመጡት። ብራያን ግን በብዙ ሰዎች እርዳታ እነዚህ መረጃዎች እያገኘ ነው። እናም ማይልስ መጀመሪያ የሰጠውን ቃል ይሰማል። ማይልስ መጀመሪያ እንደተናገረው ከሆነ ስለ ልጅቷ ገዳይ ምንም እንደማያውቅ ነው። ቦታ ጆኒ ደወለለትና ለሄርበርት የሞት ቅጣቱን ለተወሰነ ጊዜ እንዲራዘም የጠየቀው ጥያቄ ውድቅ ተደርጓል ተብሎ ይነገረዋል። ብራያን ሄርበርት የሞት ቅጣቱን ሲቀበል ሲመለከት የባሰ ውስጡ የነበረው እሳት ይነዳል። በኋላ ማይልስ እውነቱን ተናገረ። ጆኒ ዲ ላይ እንድመሰክር በፖሊሶች ተገድጄ ነው፣ አለበለዚያ የሞት ቅጣት ነው የምትቀጣው ተባልኩኝ ይለዋል። ብራያንም እሺ ፍርድ ቤት ቀርበ መመስከር ትችላለህ ይለዋል። ማይልስም እሺ ብሎ ይስማማል። ብራያን አሁንም ድጋሚ ክሱን ለመክፈት ጥያቄ ያቀርብና ተቀባይነት ያገኛል። እናም ማይልስን ፍርድ ቤት አቅርቦ የተናገረው ነገር ውሸት እንደሆነ እንዲናገር እድሉን ይሰጠዋል። እናም ማይልስ እንደዋሸና ጆኒ ዲ ምንም ከግድያው ጋር እንደማያገናኘው ተናገረ። በተቃራኒው ወገን ያሉትም ማይልስ የአእምሮ ችግር እንዳለበትና የሚናገረው ነገር ተቀባይነት እንደሌለው ፍርድ ቤት ውስጥ ማስረጃ ያቀርባሉ። ሌላ በጥቂቱም የረዳው ሰው ቢሆን ያ የቀድሞ ፖሊስ ነው። እሱም የሚያውቀውን ነገር ይናገራል። እናም ከስራው የተባረረው አልዋሽም ስላለ ብቻ ነበረ። ይሄ ሁሉ ጆኒ ዲ ነፃ እንደሆነ የሚያሳውቅ ማስረጃዎች ቀርቦ ራሱ ፍርድ ቤቱ ምንም ውሳኔ አልሰጠም። ወራቶች ተቆጠሩ። እናም ፍርድ ቤቱ ጆኒ ዲ ወደ ነበረበት እስር ቤት ተመልሶ የሞት ቅጣቱ እንዲጠብቅ ይወስናል። ጆኒ ዲ የተዳፈነን ቁስል ነካክቶ የባሰ ቁስሉን ያመረቀዘን እየመሰለ ያለው። በኋላም እስር ቤት ሲሄድ ጆኒ ዲ ብራያንን ከልቡ ያመሰግነዋል። ብራያን በጆኒ ዲ ምስጋና በጣም ነበረ የገረመው። በህይወቴ ለመጀመሪያ ጊዜ አንድ ሰው ለኔ ሊከራከርልኝ ከጎኔ ቆመ፣ አንተ ስላለ በጣም ነው ማመሰግነው ይለዋል። ብራያን ከጆኒ ዲ ምስጋና በኋላ በጆኒ ዲ ተስፋ መቁረጥ አልፈለገም። የበላይ ፍርድ ቤቶች ላይ እንደገና ሌላ ማመልከቻ ማስገባት ነው የፈለገው። እናም ብራያን ጉዳዩን ወደ ሚዲያ ያመጣዋል። ነገሮችን ሚዲያ ሲይዘውና ሰው ሁሉ ስለሱ ማውራት ሲጀምር የበላይ ፍርድ ቤት ራሱ ጉዳዩን ይቀበለዋል። የፍርዱ ቀን ደረሰ። ብራያን ለዳኛውና እዛ ውስጥ ለተገኙ ሰዎች ከልቡ ያለውን ነገር በጠቅላላ ያስረዳቸዋል። የተቃራኒ ቡድኖቹ ምንም ነገር መናገር እንኳን እስካይችሉ ድረስ። እናም ጆኒ ዲ ለአንዴና ለመጨረሻ ጊዜ ነፃ ሰው ይሆናል። ባላጠፋው ጥፋት ለረጅም ዓመታት እስር ቤት ውስጥ ሲሰቃይ ከቆየ በኋላ ጆኒ ዲ ነፃ ይወጣል። ይህ ፊልም እውነተኛ ታሪክ ላይ ተመስርቶ የተሰራ ፊልም ነው። ብራያን የተባለው ጠበቃ የሞት ቅጣት የሚጠባበቁ 140 እስረኞችን ለመርዳት ችሏል። ብራያን እና ጆኒ ዲ በጣም ጥብቅ ጓደኛሞች ይሆናሉ የጆኒ ዲ ህይወት እስክታልፍ ድረስ። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።